ልጆችዬ እንደምን አረፈዳችሁ? እንደምን ናችሁ? ደህና ናችሁ? ባለፈው ሳምንት ቆንጆ ተረት አንብቤላችሁ ተምራችኋል እና ሳምንቱ እንዴት አለፈ? ያን ተረት ለልጆች ነገራችሁ? አስተማራችሁ? እናንተም ተጠቀማችሁበት? በጣም ጥሩ ጎበዝ ልጆች። አሁንም ደግሞ የተረት እናት የሽመቤት ዛሬም እንደዚሁ ሌላ ተረት ይዤላችሁ መጥቻለሁ። እንደዛው እንደበፊቱ ሳትንጫጩ፣ ሳትረብሹ፣ ሳትጣሉ በስነ ስርዓት ቁጭ ብላችሁ አዳምጡ። እሺ? በጣም ጥሩ። በድሮ ዘመን በአንድ ሀገር ውስጥ አንዲት በተለያዩ ቀለማት ያጌጡ ላባዎች ያሏት በጣም የምታምር ብርቅርቅ የምትባል ድንቢጥ ወፍ ነበረች። ምን ነበረች? ድንቢጥ ወፍ። እሺ። ብርቅርቅ ትንሽ ሆና ጨዋታ በጣም ስለምትወድ ከዛፍ ዛፍ እየበረረች በመዘመርና በመዞር ብቻ ምንም ሳትሰራ ውላ ማታ ማታ ፈልፋዮቿ ወይም ወላጆቿ ፈልገው እስከሚያመጧት ድረስ ወደ ጎጇቸው አትመለስም ነበር። በዚህ ድርጊቷ ፈልፋዮቿ በመቸገራቸው እባክሽን በልጅነት ጊዜ ጨዋታ መጫወት ቢኖርብሽም ማድረግ የሚገባሽን በልክ መሆን አለበት። ርቀሽ ባትሄጂ እንኳን በዚህ አካባቢ ጥራጥሬዎች በመልቀም መመገብ አለብሽ። እንዲሁም ለመኖሪያሽ የሚሆን ጎጆ መስራት አለብሽ። አቅምሽ በፈቀደ ሳርና ገለባ መሰብሰብ ትችያለሽ። ጠንካራ የሆኑትን ሀረጎች እኛ እንቆርጥልሻለን። ከአሁን ስራ መልመድ አለብሽ። የምናስተምርሽን ትምህርት ሁሉ እባክሽን ተቀበይ እያሉ ምክር ቢሰጧትም ብርቅርቅ ምክራቸውን ባለመቀበል አሻፈረኝ በማለቷ በጣም ሰነፍ ሆና ብርቅርቅ አድጋ ትልቅ ወፍ እስከምትሆን ድረስ ሁሉም ወፎች አይወዷትም ነበር። ለጓደኝነት እንኳን አንዳቸውም ወፎች አይፈልጓትም። ብርቅርቅ ቅንጣቶችን በመልቀም ስራ ሰርታ ምግቧን ከመብላት ይልቅ ሌሎች ወፎች ከለቀሙት ቅንጣቶች እንዲሰጧት እባካችሁ በጣም ስለራበኝ ቅንጣቶች ስጡኝ፣ የመኖሪያ ጎጆዋን ክረምት ሳይደርስ ከመስራት ይልቅ ከሌሎች ወፎች ዘንድ እየሄደች ዝናቡና ብርዱ ደግሞ ስላስቸገረኝ እባካችሁ ከሰራችሁት ጎጇችሁ ለዛሬ ብቻ አሳድሩኝ እያለች በመጠየቅ ሁልጊዜ ታሰለቻቸው ነበር። እነሱም ለብዙ ጊዜያት ሲረዷት ቆይተው ለውጥ ባለማምጣቷ በራሷ መተዳደር እንድትችል ብለው ሁሉም ተነጋግረው ዞር በይ፣ ብዙ ቀን በእንግድነት አስተናግደንሻል፣ በየጊዜው እየመጣሽ አታሰልችን፣ እሺ ሂጂ፣ አንቺ ጤነኛ ነሽ፣ እንደኛ ፈልገሽ ቢ ጎጆሽንም ሳርና ሀረጎችን እየፈለግሽ ቀልሽ፣ በቃ ከዚህ ወዲያ አንረዳሽም እያሉ አላስጠጋ አሏት። ብርቅርቅም የእኔ ቆንጆ ወፍ መሆን አልጠቀመኝም፣ የውጭ ውበቴ ቢያምርም ስንፍናዬና ልመናዬ ሊያኖረኝ አልቻለም። ስለዚህ ፈልፋዮቼን ይቅርታ ጠይቄ ያዘዙኝን በመፈጸም ስራ መማር አለብኝ። ያስቸገርኳቸውን ወፎች በሙሉ ይቅርታ ጠይቄ ራሴን መቻል አለብኝ ብላ በማሰብ ወደ ፈልፋዮቿና ወደ አካባቢው ወፎች ዘንድ እየሄደች ይቅርታ ለመጠየቅ ወሰነች። በመጀመሪያ ወደ ፈልፋዮቿ ጎጆ ሄዳ እንዲህ አለቻቸው። ጤና ይስጥልኝ፣ እንደምን አላችሁ? ከጫጩትነቴ ጀምሮ ጎበዝ ወፍ እንድሆን ስትመክሩኝ ባለመቀበልና ጨዋታ በማብዛት ብቻ የትም በመዞርና በመንከራተት ጊዜን አጥፍቻለሁ። በዚህም ምክንያት አሁን ምንም ነገር የሌለኝ ድሃ ወፍ ሆንኩኝ። እባካችሁ ውድ ፈልፋዮቼ፣ ያለፈው አለፈ። እናንተንና ሌሎችን ወፎች በማስቸገሬ እኔም በመጎዳቴ በጣም ተጸጽቻለሁ። አሁን ምን ማድረግ እንዳለብኝ ምክር ለግሱኝ አለቻቸው። እነሱም ጥፋቷን በመገንዘቧ በጣም ተደስተው ስሚ፣ እንደተናገርሽው ያለፈው አልፏል፣ ከዚህ ወዲያ ባለው ጊዜሽ ተጠቀሚ፣
እኛም ደግሞ እናግዝሻለን። ለሰነፍ ሰኔ በጋው ነው ተብሏል። ስለዚህ መጀመሪያ ክረምቱ ሊገባ ሰኔ እየተቃረበ ስለሆነ መኖሪያ ጎጆሽን ቀድመሽ ለመስራት ተዘጋጂ። ገለባ፣ ሳር፣ ሀረጎችን ሰብስቢ። ከዛ በኋላ እዛ ማዶ ካለው ዛፍ ላይ ስሪ። ጫጩቶች ለመፈልፈል መጀመሪያ ካኮረትሽ በኋላ እንቁላሎችን ደግሞ ስለምትጥይ መሬት ላይ ከሆንሽ እንቁላሎችሽን ዝናብ ሲዘንብ ጎርፍ ይወስድብሻል። የሰው ልጆች ሳያውቁ ወስደው ይሰባብሩብሻል፣ አንቺንም ይበርድሻል። ስለዚህ አሁኑኑ ፈጥነሽ ያዘዝንሽን ጀምሪ አሏት። ሌሎችንም ወፎች በየጎጇቸው እየሄደች ጤና ይስጥልኝ፣ እንደምን አላችሁ? ዛሬ የመጣሁት እንደ ድሮ ላስቸግራችሁ አይደለም። ለምን እንደመጣሁ አንድ ጊዜ ብቻ አዳምጡኝ፣ እንዳታባርሩኝ ባካችሁ እያለች ሀሳቧን ስትገልጽላቸው ሁሉም ወፎች ሀሳቧን ተቀብለው አብሮ ይስጥልን፣ እኛ ደህና ነን፣ ፈጣሪ ይመስገን፣ በጣም ጥሩ ነው። እንደዚህ ጎበዝ ወፍ ከሆንሽ ሁላችን እንወድሻለን። በምትፈልጊው ነገር ሁሉ ደግሞ ራስሽን እንድትችይ እናግዝሻለን፣ በርቺ አሏት። እሷን በፍጥነት እየበረረች ያገኘቻቸውን ረዘም ያሉ ሳሮች ከመሬት ላይ በመሰብሰብ ከሰዎች አውድማ የተረፉ ገለባዎችንና ከዛፎች ላይ ተጠምጥመው የበቀሉትን ሀረጎች በመምዘዝ በጣም ቆንጆ የሆነ ምን ሰራች? ጎጆ ሰራች። ከዛ ብዙ ቅንጣቶችን በመልቀም አጠራቅማ በየጎጇቸው እየሄደች ስታስቸግራቸው የነበሩትን ወፎችና የራሷን ፈልፋዮች ጠርታ ግብዣ በማድረግ ጎጆዋን አስመረቀች። በመጨረሻም የምታምሪው ወፍ፣ ጎበዛዋ ወፍ፣ ታታሪዋ ወፍ፣ ድንቢጥያዋ ወፍ ሁላችንም እንወድሻለን። በቃ ከዚህ በኋላ ጎበዝ ወፍ ስለሆንሽ በሁሉም ነገር ከጎንሽ ነን። አንቺም እንደኛ የተጎዱትን መርዳት፣ የተራቡትን ማብላት፣ አሳዳጊዎችን ማክበርና መርዳት፣ በአጠቃላይ ጫጭቶችሽን መንከባከብ፣ እንግዳ ተቀብሎ ማስተናገድ መልካም ነገር መሆኑን እወቂ። ነገር ግን እንዳንቺ ያሉትን ሰርተው መብላት እየቻሉ የሚለምኑትን ግን መርዳት አያስፈልግም። ቢያጋጥሙሽ እንኳን አንቺን እኛ እንደመከርንሽ በራሳቸው መኖር እንዲችሉ ምክር በመለገስና እንዲቋቋሙ በመደገፍ እገዛ አድርጊላቸው አሏት። ከዛ ጊዜ ጀምሮ ብርቅርቅ በሌሊት እየተነሳች በመዘመር ሰዎችን ለስራ ተነሱ፣ ነግቷል፣ እኔም ቅንጣቶችን ለመልቀም እየተዘጋጀሁ ነው፣ ስንፍና ጠላት ነው፣ ስንፍና በሽታ ነው፣ ስንፍና ወደኋላ ጎታች ነው በማለት በመስበክና ከእናንተም ጋር ሳትጠሉኝ በፍቅር እኖራለሁ ብላ ቃል ገባች። ከዛም ሁልጊዜ ሰማዩ ጎህ ሊቀድ ሲል ተነስታ የሚያማምሩ ላባዎችን እያርገበገበች በሚያምር ድምጿ ዜማ እያንቆረቆረች ቆይታ ከነጋ በኋላ ቅንጣቶችን እየለቀመች በመመገብ ከዛም ያኮረተቻቸውን እንቁላሎች በሰራች ጎጆ በመጣል ጊዜያቸው ሲደርስ እንቁላሎችን በመፈልፈል ጫጭቶቿን እየተንከባከበች አሳድጋ ሰነፍ ወፎች እንዳይሆኑ የራሷን ታሪክ በመተረክ እያስተማራቻቸው ጎበዝ ወፎች ሆኑላት። በጣም ደስ በሚል ኑሮ ከጫጭቶቿ ጋር አብራ መኖር ጀመረች ይባላል። ልጆችዬ ተረቴን መልሱ፣ አፌን በዳቦ አብሱ። እዚህ ተረቱ ነገር ተማራችሁ አይደል? ስንፍና በጣም መጥፎ ነው አይደል? አዎ፣ ስንፍና ለዛ ለልመና ያበቃት ስንፍናዋ ነበረ። ይህን ታዲያ እናንተ ደግሞ ለጓደኞቻችሁ ይህን ተረት ላልሰሙ ለጎረቤት ልጆች፣ ለምታውቃቸው ትምህርት ቤት ለምታገኟቸው ሁሉ አውሩላቸው። እሺ፣ በጣም ጥሩ። እዛ ደግሞ ስለ ተረቱ ደግሞ የሚመለከታት ደግሞ ግጥም አነብላችኋለሁ። ግጥም ትወዱ የለ? በጣም ጥሩ። ትልቁ በሽታ ስንፍና ነውና ወደኋላ የሚያስቀር ከእድገት ጎዳና በስራ መጎበዝ ይጠቅማል ለሁሉ፣ ለራስም ለሀገርም ለዓለም ሕዝብ ሁሉ። ልጆችዬ ዛሬ እንግዲህ የነገርኳችሁን በተግባር አድርጉ። በሚቀጥለው ሳምንት ደግሞ እስከምንገናኝ ደህና ሁኑልኝ ልጆች፣ ደህና ሁኑ።